ልጆ ቀድሞ የሚያውቃቸውን ነገሮች እየረሳቸው አባትም እናትም ለየብቻችሁ ልጄ ምን ሆኖ ነው እያላችሁ እየተጨነቃችሁ ይሆን? ምናልባት ቀንና ሌሊት አእምሯችሁን የያዘው ሐሳብ የማስጠንቀቂያ ደወል ሊሆን ስለሚችል ከዚህ በኋላ የምናያቸውን የተለያዩ ምልክቶች በጥንቃቄ ተከታተሉ። እነዚህ ምልክቶች በልጆቻችን ላይ በተደጋጋሚ በሁሉም ስፍራ የምናያቸው ከሆነ ባለሙያዎችን ጊዜ ሳንወስድ በማማከር አፋጣኝ እርምጃ መውሰድ ይኖርብናል። ይህ መልእክት ብዙ ወላጆችን ስለሚጠቅም ለምታውቋቸው ሁሉ እያጋራችሁ ቻናሉን ደግሞ ብዙዎች ጋር በመድረስ የአገሬን እናቶችና ወላጆች እንዲያግዝ ሰብስክራይብ በማድረግ መልእክቱ በአፋጣኝ እንዲደርሶት የደወል ምልክቱን በማብራት ቪዲዮን ይጀምሩ። እንግዲህ በማህበረሰባችን ውስጥ አብዛኛውን ጊዜ ሕፃናት ለየት ያሉ ጠባዮችን ሲያሳዩ እድሜው ስለሆነ ነው፣ ውሎ አድሮ ይተዋል፣ ወይም አባቱና እናቱ እንዲሁ ነበሩ በማለት ማለፍ የተለመደ ነው። ነገር ግን አንዳንድ ምልክቶች የልጆን ቀጣይ የእድገት ጉዞ የሚወስኑ በመሆናቸው ወላጆች ነቅታችሁ ልትከታተሏቸውና የባለሙያ ድጋፍ ልትሹ ይገባል። እነዚህ 5 ዋና ዋና ምልክቶች በልጆ ላይ ካስተዋሉ ልዩ ትኩረት ይስጡ። የመጀመሪያው የመግባባት ችሎታ መቀነስ ነው። አንድ ልጅ ቀደም ሲል የሚናገራቸውን ቃላት ለምሳሌ ማማ፣ ባባ፣ ታታ የሚላቸውን ቃላት በሂደት መጠቀም ካቆመ ወይም ሙሉ በሙሉ ከተዋቸው ትኩረት ያስፈልገዋል። ከዚህ በተጨማሪም ልጆ ከእርሶ ጋር ቀጥተኛ የአይን ግንኙነት ከማድረግ የሚሸሽ ከሆነ ወይም አይን ለአይን አለመገጣጠም ሌላው ዋነኛ ምልክት ነው። ይህ ሁኔታ ልጆ ከሰዎች ጋር የመግባባት ፍላጎቱ እየቀነሰ መምጣቱን ሊያሳይ ይችላል። ሁለተኛው የምልክት ቋንቋዎችን ማጣት ነው። ሕፃናት ገና ቋንቋን ሳያዳብሩ ፍላጎታቸውንና ስሜታቸውን በምልክት ይገልጻሉ። ለምሳሌ ሰው ሲሄድ እጅን ዘርግቶ በማውለብለብ ቻው ቻው ማለት፣ የሚፈልጉትን ነገር በጣታቸው ጠቁመው ማሳየት፣ ና ወይ ነይ ሲሉ በእጃቸው ምልክት ያሳያሉ። እነዚህን ቀደም ሲል ያደርጋቸው የነበሩትን ቀላል የሰውነት ቋንቋዎች ካቆመ ወይም ጨርሶ ካላሳየ የእድገት መዘግየት ምልክት ሊሆን ስለሚችል በጥንቃቄ መከታተል ያስፈልጋል። ሶስተኛው ከማህበራዊ ግንኙነት መራቅ ነው። በተለይ በሀገራችን ባህል ልጆች በአንድነት ተሰብስበው እርስ በእርሳቸው እየተሯሯጡና እየተሻሙ ማደጋቸው የተለመደ ነው። ነገር ግን እነዚህን ጠቃሚ ልምዶች በአሁን ጊዜ በእጅጉ ቀንሰው፣ በአንዳንድ ቦታዎች ደግሞ ጭራሽ ጠፍተው እናገኛለን። ስለዚህ ልጆ ስሙን ደጋግመው ሲጠሩት የመስማት ችግር ያለበት እስኪመስል ድረስ ጨርሶ ምላሽ የማይሰጥ ከሆነ ከኩዮቹ ወይም ከቤተሰብ አባላት ጋር አብሮ ለመጫወት ፍላጎት ካላሳየና ሁል ጊዜ ብቻውን መሆን የሚመርጥ ከሆነ ይህ ማህበራዊ ትስስር የመፍጠር ችግር እንዳለበት ስለሚጠቁም ፍጹም ቸል ሊባል አይገባም። አራተኛው ለስሜት ሕዋሳት የተለየ ምላሽ መስጠት ነው። አንዳንዴ በአካባቢያቸው ለሚገጥማቸው ለድምፅ፣ ለብርሃን ወይም ለንክኪ የሚሰጡት ምላሽ ወይም የመቀበልና የማስተናገድ ሂደት ከሌሎች ልጆች የተለየ ሊሆን ይችላል። ለሚሰሙት ድምፅ ከመጠን በላይ ስሜታዊ መሆን በቤት ውስጥ ለሚሰሙ የተለመዱ ድምፆች ለምሳሌ የቲቪ ድምፅ፣ የሬዲዮ ድምፅ፣ የበር ደውል ወይም በአቅራቢያቸው የሚሰማ ከፍ ያለ ድምፅ፣ አንዳንዴም የመክተፊያ ድምፅ ከሰሙ ጆሮአቸውን መያዝ፣ በከፍተኛ ሁኔታ የመጮህ ወይም የመፍራት ምልክት ሊያሳዩ ይችላል። በሌላ በኩል ደግሞ የሚያስደነግጥ ድምፅ ሰምተው ምንም አይነት ምላሽ መስጠት የማይችሉ ይኖራሉ። ሌላው ለብርሃን ለንክኪ የሚሰጡት ምላሽ ደማቅ ብርሃን ሲበራ
መረበሽ ወይም አይናቸውን በእጃቸው መሸፈን እንዲሁም የተወሰኑ ልብሶችንና ምግቦችን በንክኪ ባህሪያቸው ምክንያት ብቻ ጨርሶ አለመፈለግ ሊታይባቸው ይችላል። አምስተኛው አንድ አይነት እንቅስቃሴዎችን ብቻ መደጋገም ነው። ልጆ ያለምንም ግልጽ ምክንያት የተወሰኑ ተደጋጋሚ የሰውነት እንቅስቃሴዎችን የሚያዘወትር ከሆነ የማስጠንቀቂያ ምልክት ሊሆን ስለሚችል ማስተዋል ያስፈልጋል። ለምሳሌ እጆቹን ደጋግሞ የሚያርገበግብ ከሆነ፣ የተቀመጠበት ወይም የቆመበት ቦታ ላይ ሆኖ ሰውነቱን ወደፊትና ወደ ኋላ ያለማቋረጥ ካወዛወዘ፣ በእቃዎች ላይ የተለየ ትኩረት ማድረግና በተለየ ሁኔታ መጫወት፣ የመኪና ጎማ ላይ ብቻ ትኩረት በማድረግ በተደጋጋሚ ማሽከርከርና ማየት፣ እነዚህ ድርጊቶች ሕፃናት ራሳቸውን ለማረጋጋት ወይም ስሜታቸውን ለመግለጽ የሚጠቀሙባቸው ተደጋጋሚ ባህሪያት ሊሆኑ ይችላሉ። ነገር ግን የማስጠንቀቂያ ምልክት ስለሚሆን ባለሙያ ማማከር መልካም እርምጃ ነው። መልእክታችን እነዚህን ምልክቶች በአንድ ወቅት ወይም በተወሰነ ደረጃ ማየት ብቻውን ሙሉ ማረጋገጫ ባይሆንም ምልክቶቹ በልጆ ላይ ጎልተው የሚታዩ ከሆነ ወደ ባለሙያ በመውሰድ ቅድመ ምርመራና ክትትል ማድረግ ተገቢ ነው። ቀድሞ መድረስና ትክክለኛውን ድጋፍ መስጠት የልጆን የወደፊት ሕይወት በእጅጉ ይለውጠዋል። ቀጥሎ እንደ ማህበረሰብና እንደ ወላጅ ወይም እንደ ተንከባካቢ ምን ማድረግ አለብን የሚለውን በጥልቀት እንመልከት። በሀገራችን እነዚህ ምልክቶች ሲታዩ ወላጆች ወደ ባለሙያ ፈጥነው እንዳይሄዱ የሚያደርጉ የተለመዱ ማህበራዊና ባህላዊ አስተሳሰቦች አሉ። እነዚህ አስተሳሰቦች እንደ እንቅፋት ናቸው። ስለዚህ በመረጃና በሳይንሳዊ መንገድ መነሳት አለባቸው። እንደምታውቁት በሀገራችን የወንድ ልጅ ንግግር ሲዘገይ አንደበት መቆለፍ፣ አንዳንዴም አንደበት መያዝ ወይም አንደበት መታሰር ይባላል። በማህበረሰባችን ውስጥ አንድ ሕፃን በተለመደው የእድገት ደረጃ መናገር ሲገባው ሳይናገር ሲቀር ወይም መናገር ጀምሮ በድንገት ንግግር ሲያቆም የሚሰጥ ባህላዊና ማህበራዊ ስያሜ ወይም ፍቺ አለ። ይህ አገላለጽ በባህላችን ውስጥ በሁለት ዋና ዋና መንገዶች ይተረጎማል። ባህላዊና መንፈሳዊ ትርጉም ወይም የማህበረሰቡ እምነት ላይ የተለጠፈ ሲሆን ብዙ ጊዜ ሕፃኑ ከመናገር ሲዘገይ ወይም ቃላትን መደጋገም ሲጀምር ማህበረሰቡ ከዓይን ወይም ከክንፉ መንፈስ ጋር በማገናኘት የወፍ በሽታ ወይም የእጅ መተት ነው፣ አንዳንዴም ልጁን ቡዳ በልቶት ነው፣ አንደበቱ ተቆልፎ ነው ብሎ ይታመናል። መፍትሄውም ባህላዊ መድኃኒቶችን መፈለግ፣ የእምነት ቦታዎች መውሰድ ወይም የተለያዩ ባህላዊ ክንዋኔዎችን ማድረግ ነው ተብሎ ይታሰባል። ሁለተኛው ደግሞ ማህበራዊ ማስተካከያ ወይም ችግርን ማቅለያ ነው። በሌላ በኩል ደግሞ የተለመደው አባባል ወንድ ልጅ አንደበቱ ይቆለፋል፣ ቆይቶ ግን በአንዴ ይፈታል በሚል ተረት ወላጆች ሳይንሳዊውን የምልክት መዘግየት ችላ እንዲሉና ራሳቸውን እንዲያጽናኑ የሚያደርግ አባባል ነው። አባቱም እኮ 5 ዓመት እስኪሞላው አንደበቱ ተቆልፎ ነበር በማለት የልጁን የእድገት መዘግየት ለማስተባበል ጥቅም ላይ ይውላል። በሳይንሱና በባህሪ ትንተና መሰረት አንደበት መቆለፍ ወይም የንግግር መዘግየት ምንድን ነው? ሳይንሱ ባህላዊውን አገላለጽ ሙሉ በሙሉ ውድቅ ያደርገዋል። በሕክምናውና በስነ ልቦናው ዓለም አንድ ሕፃን ከመናገር ሲዘገይ ወይም ንግግር ሲያቆም አንደበት መቆለፍ ሳይሆን የሚከተሉትን ሳይንሳዊ ምልክቶች ይዘረዝራል። የንግግርና ቋንቋ እድገት መዘግየት ስፒች ኤንድ ላንጉዌጅ ዲሌይ ሕፃኑ በአንጎል እድገት፣ በመስማት ችግር ወይም በአካባቢው ካሉ ሰዎች ጋር በቂ ግንኙነት ባለማድረጉ ምክንያት የቋንቋ ክህሎት መዘግየት ሊከሰት ይችላል። ሌላው የእድገት
ወደ ኋላ መመለስ ወይም ሪግሬሽን የሚባለው ነው። ሕፃኑ ቀደም ሲል ይናገራቸው የነበሩትን ቃላት በሂደት ሙሉ በሙሉ ሲተዋቸው፣ ይህ ሁኔታ አብዛኛውን ጊዜ ከአውቲዝም ወይም ከሌሎች የእድገት መዛባቶች ጋር የተያያዘ ነው ይላሉ። የስሜት መቃወስ ወይም ጭንቀት ሕፃኑ በቤት ውስጥ በደንብ እየተናገረ ወደ ትምህርት ቤት ወይም እንግዳ ቦታ ሲሄድ በፍርሃትና በጭንቀት ምክንያት ንግግር ሙሉ በሙሉ የሚያቆምበት የስነ ልቦና ሁኔታ እንደሚኖር ያስረዳል። በአጭሩ አንደበት መቆለፍ የሚለው የባህል አገላለጽ ከጀርባው ያሉትን እንደ አውቲዝም ወይም የንግግር መዘግየት እውነተኛ ሳይንሳዊ ችግሮችን ስለሚሸፍን ወላጆች በዚህ ተረት ሳይታለሉ ቀድመው የባለሙያ እገዛና የባህሪ ድጋፍ ሊፈልጉ ይገባል። ሌላው ይህ የስልክና የቲቪ ወይም የስክሪን ጉዳይ ብቻ ነው የሚለው ማስተባበያ በአሁኑ ወቅት በሀገራችን ወላጆች ዘንድ እጅግ እየተለመደና ፈጣን ምላሽ እየሆነ የመጣ ትልቅ የተሳሳተ አመለካከት ነው። ወላጆች ይህንን ተረት ይዘው እውነተኛውን የእድገት መዘግየት ቸል እንዳይሉ ሳይንሳዊ እውነታውን በጥልቀትና በምሳሌዎች እንዲሁም በማስረጃ እንመልከት። እውነታውን በተሳሳተ አመለካከት ማቅለል። በአሁን ጊዜ ሕፃናት ከልጅነታቸው ጀምሮ ስልክ፣ ታብሌት ወይም ቲቪ ያዩ ማደጋቸው የማይካድ እውነት ነው። በዚህ ምክንያት አንድ ልጅ እድገቱ ሲዘገይ ወላጆች የችግሩን ምንጭ ከስክሪን ጋር ብቻ ያያይዙታል። የተለመደው አባባል ልጄ ምንም ችግር የለበትም ስልክ በብዛት ስለሚያይና ከእኛ ጋር ስለማይጫወት ነው እንጂ ስልኩን ስናነሳለት ይስተካከላል በማለት ነገሩን ያቃልሉታል። ይህ ማስተባበያ ወላጆች ጊዜ እንዳያጠፉና ወደ ስነ ልቦና ወይም ወደ ስነ ባህሪ ባለሙያ ፈጥነው እንዳይሄዱ በማድረግ የልጁን የወደፊት እድገት በእጅጉ ይጎዳል። እርግጥ ነው ረጅም ሰዓት በስክሪን ፊት የሚያሳልፉ ሕፃናት የሁለትዮሽ ግንኙነት ስለማያደርጉ ንግግር ሊዘገይና የማህበራዊ ግንኙነት ፍላጎታቸው ሊቀንስ ይችላል። ነገር ግን የስክሪን መብዛት ብቻውን የነርቭና የስነ አእምሮ እድገት መዛባትን ፈጽሞ ሊፈጥር አይችልም። ሳይንሱ ይበልጥ የሚያተኩረው በሚከተሉት ነጥቦች ላይ ነው። ዋና ዋናዎቹን ምክንያቶች ስክሪን አይፈጥራቸውም። አንድ ልጅ ስልክ በማየቱ ብቻ የአይን ግንኙነት አይሸሽም ወይም ያለምንም ምክንያት እጆቹን ማርገብገብና ሰውነቱን ማወዛወዝ እነዚህን የመሰሉ ተደጋጋሚ ባህሪያትን አያሳይም። እነዚህ ምልክቶች የስክሪን ተጽዕኖ ሳይሆኑ የውስጣዊ የአእምሮ እድገት መዘግየት መገለጫዎች ናቸው። ካለንበት ጊዜ አንጻር ከጀርባው የጠለቀ ምክንያት ሊኖር ይችላል ብሎ መጠርጠር መልካም ነው። ምክንያቱም ሕፃኑ ስልክ ስለሚያይ ብቻ ሳይሆን ከጀርባው እንደ አውቲዝም ያሉ የነርቭ እድገት መዛባቶች ስላሉበት ሊሆን ይችላል ብሎ ማሰብ ጥሩ ጥርጣሬ ነው። አውቲዝም ያለባቸው ሕፃናት ደግሞ በተፈጥሯቸው ከሰዎች ይልቅ ተንቀሳቃሽ ምስሎችንና ድምፆችን ማለትም ስልክና ቲቪን በከፍተኛ ሁኔታ ስለሚመርጡ ወደ ስክሪን ይሳባሉ እንጂ ስክሪኑ አውቲዝም አላመጣባቸውም። ወላጆች ስልኩን ሙሉ በሙሉ ቢዘጉ እንኳን ልጁ ከጀርባው ያለበት እውነተኛ የእድገት መዘግየት ካልታከመና በማስረጃ ላይ የተደገፈ የባህሪ ድጋፍ ካላገኘ በራሱ ጊዜ ሊስተካከል አይችልም። ስለዚህ ይህንን ለማረጋገጥ ወላጆች አንድ ቀላል ተግባራዊ እርምጃ መውሰድ ትችላላችሁ። ለተወሰኑ ቀናት ስልክና ቲቪ ሙሉ በሙሉ በመከልከል ከልጁ ጋር ፊት ለፊት ለመጫወት ይሞክሩ። ልጃችሁ የሚያሳየውን ባህሪ ይከታተሉ። ስክሪኑ ቢቆምም እንኳ ልጁ አሁንም የአይን ግንኙነት የሚሸሽ ከሆነ፣ ስሙ ሲጠራ ምላሽ የማይሰጥ ከሆነና አንድ አይነት እንቅስቃሴን የሚደጋግም ከሆነ ጉዳዩ የስልክ ሳይሆን የእድገት መዘግየት መሆኑን አምኖ በፍጥነት ወደ ባለሙያ መውሰድ ያስፈልጋል። ባጭሩ ስልክን እንደ ምክንያት በመጥቀስ ራስን ማጽናናት ማቆም አለብን። ስክሪን ማህበራዊ ግንኙነትን ቢያዳፍንም ዋናውን የስነ ልቦናና የእድገት መዘግየት ምልክቶችን ግን ፈጽሞ ሊፈጥር ስለማይችል ነገሩን ሳናቃለል
በባለሙያ መለየት ይኖርብናል። ወላጆችን ስለሚረዳ በማስረጃ ላይ የተደገፉ መፍትሄዎችን እንመልከት። የመጀመሪያው ቅድመ ጣልቃ ገብነት እና የአንጎል የመለዋወጥ ብቃት ወይ ደግሞ ኒውሮፕላስቲሲቲ የምንለው ነው። ምክንያቶቹ በጊዜ ታይተው በተለይ ከ3 ዓመት በፊት የባለሙያ እገዛ ከተደረገላቸው የህፃናቱ አእምሮ አዲስ ክህሎቶችን የመማርና ራሱን የማስተካከል ብቃቱ እጅግ ከፍተኛ ነው። በማስረጃ ላይ የተደገፉ የባህሪ ስልጠናዎች ወይም ቢሄቪየራል ቴራፒ በዚህ ዕድሜ ላይ ሲሰጡ የልጁን የመግባባትና ራሱን የመቻል አቅም በከፍተኛ ደረጃ መለወጥ ይቻላል። ሁለተኛው የተዋቀረ የቤት ውስጥ ክትትል ነው። ባለሙያ ጋር ከመሄዱ በፊት መረጃን መሰረት ያደረገ የቤት ውስጥ ክትትል ማድረግ ምርመራውን እጅግ ያቀለዋል። ወላጆች የልጃቸውን የዕለት ተዕለት ባህሪ በማስታወሻ ደብተር ላይ እንዲመዘግቡ ይመክራል። ስሙ ሲጠራ በስንት ጊዜ ምላሽ እንደሰጠ መያዝ። ለምሳሌ 10 ጊዜ ጠርቸው ስንቴ መለሰልኝ የሚለውን መመዝገብ። ሌላው በባህሪ ጉዳይ ላይ ምን ላይ በጥልቀት እንደሚጫወት፣ የትኛውን ድምፅ እንደሚፈራና በብዛት የሚያሳያቸውን ተደጋጋሚ እንቅስቃሴዎች ምንድናቸው የሚለውን በደንብ መጻፍ። ይህንን መረጃ ይዘው ወደ ባለሙያ መቅረብ ትክክለኛውን ምርመራ በፍጥነት ለማግኘት በጣም ይረዳል። እነዚህ ምልክቶች ሲታዩ መፍትሄው ወደ ባለሙያ መውሰድ ነው። ባለሙያዎች የልጁን ጠንካራ ጎንና ደካማ ጎን በመገምገም በማስረጃ ላይ የተደገፉና ለልጁ የተመረጡ የመግባቢያ መንገዶችን ለወላጆችና ለልጁ ያስተምራሉ። የልጆ የእድገት ጉዞ የጊዜ ገደብ አለው። ከተረቶች ወጥተን በሳይንሳዊ እውነታዎች ላይ በመመስረት አስቀድሞ ጣልቃ በመግባትና ትክክለኛውን ድጋፍ በመስጠት የልጆን የወደፊት ሕይወት ይለውጡ። ይህ መልእክት ብዙ ወላጆችን ስለሚጠቅም ለምታውቋቸው ሁሉ እያጋራችሁ ቻናሉን ደግሞ ብዙዎች ጋር በመድረስ የአገሬን እናቶችና ወላጆችን እንዲያግዝ ሰብስክራይብ በማድረግ መልእክቱ በአፋጣኝ እንዲደርሳቸው የደወል ምልክቱን ይጫኑ። በዚህ ሐሳብ ላይ አስተያየት ካላችሁ በመልእክት መስጫው ላይ ያካፍሉን። ለበለጠ መረጃ በስክሪኑ ላይ በምታዩት ስልክ ቁጥር ይደውሉልን። ስለተከታተላችሁኝ በጣም አመሰግናለሁ።